የዴቭ እናት አዴይን በጣም ልቧን የሚሰብር ነገር ተናገረቻት። እሱም ደግሞ ዴቭም ከዶክተሩ ጋር እዛ ክፍል ውስጥ ለሊ ቤት ውስጥ ሆኖ እያጽናናት ባለበት ሰዓት ላይ ሲያገኛት የተናገረው ነገር ወይንም የጠየቀው ጥያቄ በተለይ እሷን በጣም አስደነገጣት። ምክንያቱም እሱ ከጎኗ መኖር ሲገባው ከጎኗ ያሉትን ሰዎች ደግሞ ምን ልታረጉ ነው ማናችሁ እያለ ጥያቄ መጠየቁ በጣም ነው የሚያሳዝነው። ይህን ነገር ማን እንዳደረገ የፍቅርን እናት ዴቭ ጠይቋት ነበረ። በጭራሽን ያላደረኩትም ድንገት ሊዲያ እህት ትሆናለች የነገረቻት ብላ ነበር ያለችው። ግን የገዛ ልጇ ፍቅር ይሄን ነገር ሁሉ ነገር እያደረገች እንደሆነ ብታቅ ምን ሊሰማት እንደሚችል አላቅም። የዴቭ እናት ወይንም ደግሞ ማሚ የራሱ የፍቅር እናት የራሷ ልጅ ይሄን ነገር እያረገች እንደሆነ የሰው ህይወት እያበላሸች እንደሆነ ብታቅ ምን ያህል ልትሰበር እንደምችል አላቅም። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ በዝት ትርፍ ይበልልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች ዌልካም እንኳን በሰላም መጣችሁ ብያለሁ ውዶቼ። ተወዳጁ የአደይ ድራማ እንግዲህ በተለመደው ሰዓት ተለቋል። በጣም ብዙዎቻችን ልባችን በቃ ልባችን ልትወጣ የደረሰችው በጉጉት እየጠበቅን እያየን ያለነው ነገር እንግዲህ የዴቭና የአደይን ሰርግ ነበረ። በተለይ ቬሎ መረጣው ሁሉ ነገር የሰርግ በቃ ፕሮግራሙ ምናምን ከተዘጋጀ በኋላ ይሄ ነገር በመሀል መግባቱ ፍቅር እንዳደረገችው እንደፎከረችው አድርገዋለች። ያም ነገር የተናገረችው ወይንም የፎከረችው ነገር ምንድነው? በጭራሽ እኔ በህይወት ወይንም ቁሜ ያለሁኝ አንተና አደይ አትጋቡም ብላ በጣም ነበር ስትፎክር የነበረው። ያንንም ነገር ያደረገችው እንግዲህ የአደይን እናት ደውላ ጠርታታለች። ማን ነው የዴቭን እናት ደውላ ጠርታታለች። ጭራሽ እንደውም እሷን አደይን መናገሯ ብቻ ምንም አይደለም፣ ኖርማል ነው። ቀስ በቀስ አደይን ስታውቃት ይቅርታ ልጠይቃት ትችላለች። ግን እስከነ ቤተሰቦቿ በቃ ሙልጭልጭ አድርጋ እጥብ አድርጋ ነው ያሰጣቻት በስድብ ማለት ነው። ለዛውም አጥንት ሰርስሮ የሚገባ ስድብ፣ አጥንት ሰርስሮ የሚገባ ንግግር። መቼም ቢሆን አደይና ዴቭ ተጋብተው ቢኖሩ የዴቭን እናት በጭራሽ ይቅር የማትላት ነገር ነው የተናገረቻት። ይቅርታ ብላት ብትላትም ውስጧ ወይም ልቧ ግን ንጹህ አይሆንላትም። የት የምታውቂውን ክብር ነው? ክብር እኮ የሚባል ነገር አንቺ አታውቂም እስከነ ቤተሰቦችሽ። እንደውም ለዴቭ ሁላ ከገጠር ሁላ ስንት ባላግብታ ፈታ ላላማ ወይንም አንተ ልትጠቀምብህ ለገንዘብ ድህነቷ ልታራግፍብህ ምናምን ፈልጋ ነው ምናምን ብላ ስትናገር የእውነት ነው የምላችሁ። እንዲህ በጣም ተሸማቀኩኝ። እንደው ድራማ ነው ድራማ እንደሆነ አውቃለሁ። ግን ደግሞ ድራማ መሆኑ እያለ ሆኖ በጣም ግራ ያጋባኝ ነገር የእውነት ቢሆን ወይንም በየእውነት እንደዛ አይነት ህይወት አለ። የልጅ ሚስት አማት እንደዚህ የምታደርጋት በጣም እንደዚህ አይነት ልሰዎች አሉና የእውነት እንጃ መጥፎ ንግግር እሷ ለድራማው ራሱ ቢሆንም ለተናገረችው እኔ በጣም ነው የደነገጥኩት ማለት ነው። እና የእውነት ደግሞ ቢሆን በላይፍ ላይ እንደዛ ነገር ቢያጋጥም እንዴት ከዚህ ፈተና ሰው ሊወጣ እንደሚችል አላውቅም። በጣም ከባድ ነው። አሁን ላይ አደይና ዴቭ ፍቅራቸው በጣም ትልቅ ፈተና ወይንም ትልቅ ተራራ ከጣገባቸው ቆሟል። ይሄም ደግሞ እንግዲህ የእናቲቱ ጥያቄና እናቲቱ ናት። ፊቷ ራሱ የማይፈታ ፊቷ ሌሊቱንም ቀኑንም እንደተቋጠረ። አረ ፊትሽን እንኳን ቢያንስ ፈታ አድርጊው፣ ትንሽ ሳቀበይ። የእውነት በጣም ነው የሚከብደው ከምላችሁ በላይ። እኔ እንጃ በጣም ከባድ ሰው ናት። ብቻ ቤተሰቦቼ አሁን እንግዲህ መጨረሻ ላይ አደይና ዶክተሩን ክፍል ውስጥ እያጽናናት አይዞሽ ምናምን እያላት ነበር ዶክተሩና እሱ ነበር በዛን ሰዓት ሄዶ እዛ መገኘት የነበረበት። ግን ይህንን ጥያቄ መጠየቅ አይገባውም። ምክንያቱም ዶክተር ስለሚወዳት ሊያጽናናት ነው የሄደው ማለት ነው። በእርግጥ እዛ ክፍል ውስጥ በለምለም ሁለቱንም ትታቸው መውጣት አልነበረባትም። ምክንያቱም ዴቭ ይሄን ነገር ቢያይ የሚፈጠረው ነገር ስለምታውቅ ማለት ነው። ብቻ ግን አሁን ላይ እንዴት አድርጋ ይሄን ፈተና እንደምታልፈው አደይ አላቅም። ጭራሽ እስከነ ቤተሰቦቿ ነው እየሰደበቻት። በጣም ከባድ ነው። አሁን ላይ ፍቅራቸው ትልቅ አደጋ ላይ ነው ያለው።